ከወዴት እንደወደቅ። ስለዚህ በራሴ ኃይል፣ በራሴ ስልጣን፣ በራሴ ብቃት፣ በራሴ ማስተዋል ማንም እኔን ሊገስጸኝ አይችልም። ማንም እኔን ሊመክረኝ አይችልም። የኔ ጊዜ ነው። ጊዜ የሰማይና የምድር ጌታ የሰራዊት ጌታ እግዚአብሔር ነው። የኔ ጊዜ ብሎ ነገር የለም። በተለይ በዚህ ዘመን ያላችሁ I want to tell you the truth ነግራችኋል። ይሄ ጊዜኛ ነው ምናምን እያላችሁኛ የሚገጥመኝ ብዙ ነገሮች አሉ። ጊዜ የሰራዊት ጌታ እግዚአብሔር ነው። እግዚአብሔር ዘመናትንና ጊዜያትን ነገስታትን ያስነሳል፣ ያፈልሳል፣ ዘመናትን ደግሞ ይለውጣል ይላል ዳንኤል ምዕራፍ 2 ላይ። ዘመናትን ይሽራል፣ ዘመናትን ይለውጣል። ሁሉ ነገር በእጁ የሆነው የሰራዊት ጌታ እግዚአብሔር ነው። የኔ ጊዜ ነው ብለህ ምትንጠራራ ገንዘብ አለኝ በዙሪያዬ ብሔሮች አሉ፣ በዙሪያዬ የምናገረው ቃል ቋንቋ የራሱ የተዩን የማንም ቋንቋ ከመግባቢያነት ውጭ ያለፈ ነገርም ታሪክ የለውም። ስለዚህ በራስህ ትምክህት የምትመካ ሰው ዛሬ እነግርሃለሁ። በተለይ ደግሞ በክርስትና ስም ውስጥ ያላችሁ፣ በተለይ ደግሞ በአገልግሎት ስም ውስጥ ያላችሁ አገልጋይ ነን ሳትሆኑ ነን ብላችሁ ራሳችሁን የምትጠሩ ታፔላ ያላችሁ፣ ስያሜ ያላችሁ ፓስተር ነን፣ ነቢይ ነን፣ ሐዋርያ ነን፣ ምንም እግዚአብሔር የማያውቀውን ሹመት ብሎም ነገር የለም። ጸጋ ነው፣ የጸጋ መጠሪያ ነው። መጋቢ ብትሆን እግዚአብሔር በውስጥ ያስቀመጠው የመጋቢነት ጸጋ እንጂ አንተ በየቦታው እንዲህ ብላችሁ ጥሩኝ ልትንጠራራበት አይደለም። በየቦታው ስንሄድ የሚገጥመን አለ መጋቢ ፓስተር ብላችሁ። አንዴ እንደዚህ ያደረገ እኔና ከኔ ጋር የነበሩ ሰዎች የተከሉት ቸርች ነው። ገና የጠነከረም ክርስቲያን እኮ አይደለም። የእግዚአብሔርን ቃል በቅጡ በወጉ እንኳን የሚያቅሰው አይደለም። መጣና እንዲህ አለ፣ ፓስተር አድርጋችሁ ካልሾማችሁ ኖ አንሾምህም። ለምን? ፍሬን አላየንም፣ ጸጋህን አላየንም፣ ኤቲካሊ ያለህን ነገር አላየንም። ስለዚህ ምን አናደርግም? አንሾምህም። በግራ በቀኝ ዘመዶቹን ሰበሰበ፣ ኮሚቴ አቋቋመ፣ ቃለ ጉባኤ ያዘ። የእሱ መሰል ጋር ሄዶ ያ የእሱ መሰል ሾሙ። ዛሬ ቤተ ክርስቲያንን እንደዚህ ያናውጣል። ያልተረጋጋችሁ ሰዎች፣ ወንጌል በቅጡ የወንጌል እውነት ያልበራላችሁ ሰዎች ዛሬ ለእናንተ ነው ይሄ መልእክት። እግዚአብሔር በደጅ በቤት በኑሮ ይመጣብሃል። ባቀድከው፣ ባለምከው፣ በሰበሰብከው፣ ባስቀመጥከው ገንዘብ ሁሉ ይመጣብሃል። ዛሬ አዳራሽ ሰብስበህ ስለተንጫጫ አይሆንም። ዛሬ እግዚአብሔር በሌለበት መልእክት የሰራዊት ጌታ እግዚአብሔር እንዲህ ብሎ አያንተ እኮ እግዚአብሔር አለኝ የምትለው ነገር ፕራክቲካሊ ልናየው ይገባል። እግዚአብሔር ብሎሃል ወይ? አብሮህስ አለ ወይ? ተለየ አገልጋይ ነን እያላችሁ ቅዠት ውስጥ ያላችሁ ሰዎች ይሄ ሚዲያ ደግሞ አለን እያላችሁ አንድ የሆነ ስሙን መጥራትን ማያስፈልግ የወንጌልን ኢሜጅ ያበላሸ እግዚአብሔር ይመጣብሃል። በጣም የሚያሳፍር ስራ የምትሰሩ ሰዎች ለምን አትነግዱም እናንተ? ምክንያቱም አሁን ካለው መንግስት ጋር የጠበቀ ወዳጅነት ስላላችሁ ብትነግዱ እኮ ትርፋማ ነው እኮ የምትሆኑት። በጣም እኮ ነው የምታተርፉት። በጣም እኮ ነው አሁንም አላችሁ፣ ግን በጠባቂ ነው የምትሄዱት። አንድ ወዳጄ እንዲህ አለኝ። አንድ ፕሮግራም ላይ የስልጠና ጊዜ አለ ተብሎ ሄድኩ አለ። ሲመጡ አለ እራሳቸው ካለባበሳቸው ጀምሮ የሚነዱት መኪና ትንሽ ሰዎች ህዝብን ነው የሚያገለግሉት፣ ወንጌልን ነው የሚያገለግሉት። የገቢ ምንጫቸው ምንድነው? እዚህ ደረጃ ለመሄንን መኪና ለመንዳት አልኩና እኔ በእነዚህ አልገለገልም ብዬ ተመለስኩ አለ። ለሰው ምስክርነታችሁ ምንድነው? ጨው ነው? ብርሃን ነው? ምንድነው ምስክርነታችሁ?
የሚሰማባችሁ ነገር እንደ እሬት የመረረ ምንም አይነት ሰውን የሚያቀርብ ሽታ የሌለው የክርስቶስ የመዓዛ ሽታ የሌለው እናንተ አሁን እሽቅድምድም ላይ ነው ያላችሁት። የመኪና ለውጥ ላይ፣ የመኖሪያ ቤት ለውጥ ላይ፣ የሚስት ለውጥ ላይ፣ የእይታ የሸው ለውጥ ላይ፣ የቪዛ ለውጥ ላይ ነው ያላችሁት። ወንጌል ግን ይሄ አይደለም። ወንጌል ስለ ልጁ ስለ ኢየሱስ ክርስቶስ እንጂ ስለ ምድራዊ ስብከታችሁ ምድራዊ ህዝቡን ይዛችሁት ወደቃችሁ። እናንተ ጋርም የሚሄደው ህዝብ የተረገመ ህዝብ ነው ማለት ይቻላል። እናንተ ጋር ራሱ የሚሄደው ምን አገኛለሁ ብሎ ነው እናንተ ጋር የሚሄደው። የትኛው የጸሎት ፍሬ ኖሯችሁ፣ የትኛው በጸሎት የተቀበላችሁትን መልእክት ይዛችሁ ነው የምትመጡት? ዛሬ ማስጠንቀቂያ መልእክት፣ ብትመለሱ ይመልሳችኋል። ብትመለስ እመልስሃለሁ፣ እንደ አፌ ቃል ትሆናለህ። አልመለስ ብትል ግን ከፊት ያለው አደገኛ ጥፋት ነው። አንተ ብቻ አይደለም፣ ያንተ በሆነው ነገር ላይ የሰራዊት ጌታ እግዚአብሔር ይገለጣል። አንተ ብቻ አይደለም፣ በዘር ላይ እግዚአብሔር ይገለጣል። አንተ ብቻ አይደለም፣ አንተ በአንተና በዙሪያ ባሉት እግዚአብሔር በቁጣ ይመጣል። እንዲህ ብሎ የሚናገራችሁና እንደገና ደግሞ በእግዚአብሔር ቃል መልእክት የሚናገራችሁ አካል ስለሌለ እንደፈለጋችሁ ነው የምትሆኑት። እግዚአብሔር ምሕረት ያርግለት የምለው ለዚህ ለኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ካውንስል ለሚባለው ምሕረት ያርግላችሁ። ምሕረት ይሄ ነው የምድሪቱን የወንጌል ኢሜጅ ማበላሻ። ገንዘብ ይዞ የመጣ ሁሉ እየታተመ ይሰጠዋል። ባክግራውንዱ አይታወቅም። የት ጌታ እንደተቀበለ፣ በማን እንደተማረ፣ ማን እንዳጠመቀው፣ ሕይወት ምስክርነቱ አይታወቅም። እናንተ እግዚአብሔር ምሕረት ያርግላችሁ። እግዚአብሔር የልጁን ኢየሱስ ክርስቶስ የመስቀል ላይ ጣር ከንቱ ነው ያደረጋችሁት። ከንቱ የወንጌል ዕቃ ጫወታ አደረጋችሁት። ወንጌል የሰው ልጅ ለማዳን የእግዚአብሔር ኃይል ነው ተብሎ የተጻፈው ቃሉን እንኳን በስርዓት የማያውቁ ሰዎችን ነው እኮ ያነሳችሁ ምስክር ወረቀት የምትሰጧቸው። አንድ ግለሰብን ያውቃል። የሶስትና የአራት ቸርች ፓስተር ነው። 3-4 ቸርች የአራት ቸርች መጋቢ ነው። እናንተ ጋር ላይሰንስ አለው፣ እዛ ጋም ላይሰንስ አለው። ይሄ ምን የሚባል የህይወት ምስክርነት ጥራት ነው? ምን አለበት እንደው ለእግዚአብሔር ኖረን ብናልፍ። የተሻለ ነገርን ስንጠብቅ የባሰን ነገር ይዛችሁ ብንመጣችሁ፣ የከበረን ነገር ስንጠብቅ አዋረዳችሁ። አብያተ ክርስቲያናት ህብረት ትንሽ እንኳን እሱ ይሻላል። የመንፈሳዊ ነገር ሽታ አለበት፣ ጠረን አለው። ምን አይነት ማዋረድ ነው? አደባባይ ላይ አውጥታችሁ እኮ ነው ያዋረዳችሁ። ለማንም ለዱርዬ ያነሳችሁ ቃል እየሰጣችሁ ኧረ እባካችሁ። ወንጌል ስለ ልጁ ስለ ኢየሱስ ክርስቶስ ነው። ወንጌል የእግዚአብሔር የማዳን ኃይል ነው። ወንጌል ስለ ኃጢአት ይቅርታ ነው። ስለ ዘላለም ሕይወት ነው። ስለ እግዚአብሔር መንግሥት ነው የሚናገረው። ስለ ገንዘብ ማባዛት አይደለም። ስለ ቲሸርት መሸጥ አይደለም ወንጌል የሚናገረው። እግዚአብሔር አይዘበትበትም። አትሳቱ ይላል መጽሐፍ ቅዱስ። ዛሬ በጌታ ፍቅርና ራእይ ልለምናችሁ